ቻልም ብለን ማውራት ቻልም ብለን ዘፈን የምንዘፍነው ነገርስ አይ ማጂክ ይሉኛል በአስማት መጣውላችሁ ክብር ይሰጣችሁ ከፍታችሁ ስለ ጋይስ ልጅ ያሱ ነው ናይዋለች ያለችኝ ራቁታን ስለሆነች ቪዲዮን አላሳየም ኖራም በአለጌ ተሬ ወጣላችሁ እንኳን ደሳላችሁ ዋይፎ አንሸለም ሙዚቃ ግን ሸለምናችሁ ኦኬ ጋይስ ለአሌክስ ነው ጋይስ ነው እኔ ገባሁን ነው እንጂ ቆለፍኩ ማለት ነው በሩ እንደዚህ ቆለፍኩበት ኦኬ what ዮኒ ማኛ ውጭ ሀገር ነው ያለው ምን ያደርግልሻል ለሱም ታስረጅው ሰላም ጋይስ እንዴት ናችሁ ዛሬም እንግዲህ በሌላ ቪዲዮ ተመልሼላችሁ መጥቻለሁ በዛሬ ቪዲዮአችን በጣም ብዙ ጉዳዮችን እናያለን የነ ጆን ዳንኤል ጉዳይ አለ እንዲሁም ልጅ ያሱ ተመልሷል እየተባለ ነው ይሄንንና ሌሎች ፈታ የሚያረጉ ሚሞችን አብረን እናያለን ላይክ ሼር ሰብስክራይብ አድርጉና ወደ ቪዲዮ ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል እንደዚህ አቁስሎኛል አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም እኔ እናትና አባቴ ካዩአቸው አመት ከ6 ወር አልፎኛል እናትና አባቴን ድጋሚ ያሳየኝ እኔ እንደዛ አላረኳትኝ ሁለት ሴት እህቶች አሉኝ ሁለት ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማረጋው አውቃለሁ በእህቶቼን እንዲደርስ ማልፈልገውን በሌላ ሴት ላይ አላረግም አይደለም ሴት ወንድ አቁስ ያላቀ ሜቢ ድሮ ተደባደቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ እንደዚህ ያረኩት ሰው ካለ ወጥቶ ይክሰሰኝ መረጃ ካለሽ ለምን አልከሰሽኝ እንደዚህ አድርጌ ከሆነ ወይ ደግሞ ጋይስ የጆን ዳንኤልና የጃኒ ጉዳይ 100% ተነጋግረው ሶስቱም ጆን ዳንኤልም ጃኒም አዶናይም ተነጋግረው ያደረጉት ነገር ነው በቃ የጆን ዳንኤል ሰሞኑን ትንሽ ቪው ቀዝቅዞበታል ቲክቶክ ላይ እንዳያችሁትና በቃ ያንን እንዴት አትኩረትን እንዴት ልሳብ በማለት ነው ይሄንን ሐሳብ ያመጣው ጆን ዳንኤል ይመስለኛል ትንሽ ትኩረት እሱ ጋር ወደ አዶናይ ሲሆንበት ትኩረቱ እስኪ ትኩረት ትንሽ ወደ እኔ ልሳብ ምናምን ብሎ ያደረገ ይመስለኛል እስኪ እናንተን ሐሳብ ኮሜንት ላይ ጻፉልኝ ከአራት ወር በህግ ጥላ ስር ነበርኩኝ አይደለ በህግ ጥላ ስር እያለሁ ማረግ ትቺ ነበር ምንም ነገር አይደለ አልነበረም ግን እስር ቤት ሆኜ ጋይስ ይሄ ልክ ቢሆን ኖሮ ተናገረው በነገራችን ላይ እዚህ ጋር ጃኒን መቷት ቢሆን እንደዛ ቀጥቅጧት ቢሆን ያኔ እንደደበደባት ለህግ ነበር መክሰስ የነበረባት እዚህ ጋር ቲክቶክ ላይ መጣ ፍረዱልኝ ምትል የቲክቶክ ማህበረሰብ ምን ያደርጋት ይስቅብሻል ይሳለቅብሻል ሚም ይሰራብሻል አንቺም የፈለግሽው ያን ነው በነገራችን ላይ ሚም እንዲሰራብሽ ነው የፈለግሽው እንጂ ትክክለኛ ፍርድን አይደለም የፈለግሽው በትክክል ተደብድበሽ ከሆነ ማለት ነው በትክክል ተደብድበሽ ከሆነ ቲክታክ ላይ መጣሽ ከተናገርሽ ፍርድን ሳይሆን የፈለግሽው ሚም እንዲሰራብሽ እና ትኩረት ሁሉ አንቺ ጋር ነው በጣም አመሰግናለሁ በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል ታውቂያለሽ ብዙ ነገር ሀፕን አድርጓል በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ በቃ አዲስ መንገድ ላይ ነኝ አዲስ ሰው ሆኛለሁ ተይኝ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ በቃ አዲስ ህይወት አለኝ የራሴን ህይወት ልኑርበት ተይኝ ብሎሻል ጃኒ ተዩ አይ ማጂክ ይሉኛል በአስማት መጣውላችሁ ክብር ይሰጣችሁ ከፍታችሁ ስለ ጋይስ ልጅ ያሱ ይሄ ነው ጋይስ ልጅ ያሱ ሰማችሁ እንደፈለጋችሁ ስልቱን አመጣንላችሁ Luzman, freedom for Gaza. Shashamane, big up my rastas. The world is cancer, we need an answer. ምሩ ደስታን ፈጥሮለት ላይ ምሩ ብራና ላይ ጽፎት ከትቡት ውድድሩ ይሄ ጋይስ ስንት ነው ሳይበር አፒክስ ስንት ነው ብቻ በቅርቡ ይለቀቃል ይሄ እንትን ማስታወቂያ ነውና በቅርቡ ይለቀቃል ይመስለኛል እና ልጅ ያሱም ተካቶበታል የመጀመሪያው ይመስለኛል ልጅ ያሱ ድረስ ካለች ተጽፋ ትነበብና ተዚማ ትዘመራለች ካመት ትዘከራለች አጨቀው ጭቅጭቅ እጅግምቅ የሚጨቅ ንትርኩ ጭቅጭቅ ጊዜ በፍጅት እጅደጆ ነው ለትጀት ሚሰማ ጠፍቶሉ ብሶታ በሳበስቷ ደብዞ ሙዚቃ ከዛ ተረስታ ቆየችበት ግፍ ተገፍታ ራፕ ትቻለው ብዬ ነበር ግን መጣሁኝ ተመልሼ እንዴት ይቀራል ብላኝ ፓፕ እንዲህ አይነት ሳይፈር ደግሼ ስለምታውቅ እንደማልስት ወጅ እንደማልመታ ይሄ ነው ጋይስ ልጅ ያሱ ይሄኛው ሊሆን ይችላል ሰማችሁት ምን እንዳለ ተረስታ ቆየችበት ግፍ ተገፍታ ራፕ ትቻለው ብዬ ነበር ግን መጣሁኝ ተመልሼ ራፕ ትቻለው ብዬ ነበር መጣሁኝ ተመልሼ ይሄኛው ይመስለኛል ልጅ ያሱ እንዴት ይቀራል ብላኝ ፓፕ እንዲህ አይነት ሳይፈር ደግሼ ስለምታውቅ እንደማልስት ወጅ እንደማልመታ ለጭንቅላት ተኩሼ ልጅ ያሱ ከነክረኛ ገሬ ጉዳይ የወገን ጉዳይ አነሳው በእሬ ላላስቀምጠው እድገትን ስካይ ይስማ የወጣ ጆሮ የሁሉ ያገር ፊቱ አልታየው ነው ልጅ ያሱ እዲስ ካውድኮ ልጅ ያሱን እየፈለኩ ነበር what ስለዚህ ገና ፊቱ ሪቪል ይደረጋል ማለት ነው ወደፊት እንጠብቃለን
ኢትዮጵያ ሂፕሆፕ ተቀይሯል። ብዙዎች ሲያልሙት የነበረው አዲስ ፍጥጫ አሁን እውን ሆኗል። በአሌክስ ንጉስ በአየር በራሪ ስራ የተጀመረው ዝረት አሁን በኤምሲ ሲያምረኝ ብርቱ ምላሽ ወደ አዲስ ምዕራፍ ተሸጋግሯል። ሲያምረኝ ዝምታውን ሰብሮ ብቅ ብሏል። የሆነ ሰው ዘፈን አወጣልኝ አሉ እና መቼም አንድ አባባል አለች፣ ብድሩን የማይመልስ ወንድ አይወለድ ይባል የለ። የአሌክስን መልእክት በሚገባ ደርሶኛል በማለት የጀመረው ሲያምረኝ አሁን ሜዳው ላይ ወርዶ ብድሩን የማይመልስ ወንድ አይወለድ የሚለውን የቆየ አባባል አሁን ለዚህ አዲስ ጦርነት ትልቅ ግባት ሆኗል። በጣም አስገራሚው ነገር ሲያምረኝ በቲክቶክ መድረክ ላይ ደጋፊዎችን ልልቀቀው ብሎ መጠየቁ ነው። መቼ ልልቀቀው እስቲ ንገሩኝ፣ በእናታችሁ ኮሜንት ሴክሽን ላይ እስቲ ንገሩኝና ይህም ማለት ምላሹ ዝግጁ ነው ማለት ነው። አሌክስ ንጉስ የጀመረው ጋይስ ሲያምረኝ አዘጋጅቶ አስቀምጧል ማለት ነው። የመልቀቂያውን ቀን ሁላ ቲክታክ ላይ መጡ መቼ ልልቀቀው ምናምን እያለ ነው። ሲያምረኝ ጋር ፊት ለፊት ተፋጧል። ይህ ታሪክ ሳይሆን አሁን አይናችን ስር እየተፈጠረ ያለ አዲስ አብዮት ነው። ይህ ዲስትራክ ሂፕሆፑን ወዴት ይወስደዋል? ሲያምረኝ ምላሹ እንዲለቀው ትፈልጋላችሁ? ኮመንት ላይ ልቀቀው ብላችሁ ጻፉለት። የዚህን አዲስ ፍጥጫ እያንዳንዱ እርምጃ ለመከታተል ፕሮፋይል ባዮ ላይ ያለውን ሊንክ ተጭናችሁ ዩቲዩብ ቻናሌን አሁኑኑ ሰብስክራይብ አድርጉ። ላይፍ ከ5 ቀን በኋላ የሳይ ከ5 ቀን በኋላ አይደለም በቪዲዮ የሚለቀቀው። ከ5 ቀን በኋላ ሳይሆን የሚገባው መቼ ነው? ከአንድ ቀን ወኮሎ ቀን በኋላ ነው። የቪዲዮ ከተሰራ በኋላ የሚደርሳችሁ ለእናንተ ሰው በፊት ለፊት ነው የምናገረው። ትማሩም ባትማሩም የህይወት ዕጣ ፈንታችሁን የምትወስኑት እናንተ ናችሁ። ትምህርታችሁ ይወስነው። አካውንታንት ተምራለህ አይደል? ሰርተህ በጣም አላቅ በቃ እንደ ተምራለህ አይደል? ተምረሻል። አንቺ በተማርሽበት እየሰራሽ ያለሽ አይደለም? እሺ፣ ግን ለምን እንደሆነ ታውቃላችሁ? ማሰሩበት ለምንድን ነው? እናንተ ፈልጉ። እኔ ታውቃላችሁ። የጥያቄ ነው። እኔ ማቀበለስኩት ምን ሆነ? እኔ ስለ ጥያቄ ጠይቀው ማለት ነው። ሌሎችም ሰዎች ይወቁት። በቃ ሁላችንም ተምረናል። በእርግጥ እኔ አልተማርኩም። የሚገርም ነገር ዲግሪ የለኝም ማለት ነው። የትኛው ዩኒቨርሲቲ ዲግሪ አልሰጠኝም። 2 ዩኒቨርሲቲ ነበርኩኝ እንዴ። ይሄኛውስ ደብረ ብርሃን አረስ ለጀንደሪ ታይም እኮ ገና አልጀመረም እኮ ታሪኩ። በጣም እንዴ ደብረ ብርሃን እኮ ራሴን አፍርሼ የሰሩበት ቦታ ነው። ዳንዲስ ሪክሬት ያደረኩበት ምንም በቃ ምንም የተጨበጨበበት ጊዜ ነበር። በጣም ነው የምወደው። የምቆጭበት ጊዜ አይደለም የደብረ ብርሃን ጊዜ። አንድ አመት ከአንድ ሴሚስተር ነው የነበርኩት። የሰውዬ ጋይስ በግግም ብሎ ትምህርት አይጠቅማችሁም ያለ የመጀመሪያ ኢትዮጵያዊ። ሌሎች ኢትዮጵያውያን በነገራችን ላይ ይህን ሀሳብ ያነሱታል፣ ግን በስነስርዓት አይናገሩትም። ወይ ይፈራሉ፣ የህዝብ ትችት ይፈራሉ። እየፈሩ ምናምን ሊጠቅማችሁ ይችላል ምናምን ይላሉ። ዮሐንስ ነው መሰለኝ ይመስለኛል። እሱ ግን በቃ ምን አይጠቅማችሁም ብሎ በግልጽ ነው የተናገረው። ይመቸው እና ዛሬ ጃኒ ያው በስምምነት ፈተነዋል። ጉዳዩ እንግዲህ በንግግር በእርቅ ስለፈታ ነው። ፈቱት እንዴ በእርቅ Something ain't right, and damn it, it's time that we find out. ተቀብዬ ነበር። አሁን ግን እያንዳንዷ ነገር በማስረጃ አሰማችኋለሁ። ናየዋለች እያለችኝ ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። ምን አለገ ኖራም በአለገ ምን ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። You know you can go to jail for that shit. What? What? ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳይም። Come on, guys, we got one shot at this. Like, what did you gain from that? Like, ወይ ጆን ዳንኤል እንደዚህ የሚዘባታል። ፊልሙ ሳንጀምረው አጨራረሱን የምናውቀው ነገርስ የምናውቀው ነገርስ እኮ ድራማ ነው። የጆን ዳንኤል እና የጃኒ ነገር ቅድም ነግሬያቸዋለሁ። በቃ ፉል ድራማ ነው። በቃ ምንም እውነት የሌለው ድራማ ነው። ተነጋግረው ምናምን ያደረጉት ነገር ነው። በተለይ ጃኒ እና ጆን ዳንኤል ማለት ነው። ድሮም ያደረጉት ነገር እኮ ነው። ድሮም እንደዚህ ብዙ ጊዜ እንደዚህ አይነት ድራማ አይቻለሁ። ያደርጋሉ እንደዚህ። የአዲስ ነገር አይደለም። እኔ የሚገርመኝ የኢትዮጵያ ሕዝብ ለምን እንደሚያምን ነው። እንደዚህ አይነት ነገር ሲፈጠር ያምናል። በቃ ኮሜንት ላይ ብታዩት ጋይስ እንዴት አንተ ውሻ እንደዚህ ደበደብካት ምናምን እኔ ደነግጣለሁ። እንደዚህ አይነት ኮሜንት ሳይ ቻልም ብለን ማውራት ቻልም ብለን ዘፈን የምንዘፍነው ነገርስ ቻሌንጁ ዛሬ በይፋ ተጀምሯል። አዲስ ሙዚቃችን በአየር በራሪ የሚለው ሙዚቃችን ተጠቅማችሁ ቪዲዮ ትሰራላችሁ፣ ትፖስታላችሁ። ቲክታክ ላይ ብዙ ቪው እና ብዙ ላይክ ላገኘ 3 ሰዎች አይፎን እሸልማችሁ። የአሌክስ ኳኳ የሚለው ዘፈን ተለቋል እና በሱ ሪያክሽን ሰራበታለሁ። ገብታችሁ ተመልከቱት። ተለቆ ይሆናል። አሁን ይህን ቪዲዮ በምታዩበት ሰዓት ተለቆ ሊሆን ይችላል። ገብታችሁ ተመልከቱት። ኳኳ የሚለውን ሚውዚክ ቪዲዮ ሪያክት አድርጌበታለሁ።
ቪዲዮን እየሰራችሁ ፖስቱት። ቦምቦክላን ሌትስ ጎ አየሁ ሁሉም አይደጉ ምላሽና ሰርጉ እጅን በዘረጉ የትላንቱ መልካም ነገር ዛሬ ቢዘነጉ ተቆጨው ይሻላል ብዬ ላስብ ደግደጉ አልሞክርም ላጎበድድ ዝና እንደሱ ሲያምረኝ እመን ትለኛለህ እስካት ናት ይማረኝ ሲዛዛት ለምሳምረኝ እዚህ ጋር ነው ጋይስ ለሲያምረኝ እዚህ ጋር ነው ዲሱ ዌይት ከዛሬ ጀምሮ ቪዲዮን እየሰራችሁ ፖስቱት። ቦምቦክላን ሌትስ ጎ አየሁ ሁሉም አይደጉ ምላሽና ሰርጉ እጅን በዘረጉ የትላንቱ መልካም ነገር ዛሬ ቢዘነጉ ተቆጨው ይሻላል ብዬ ላስብ ደግደጉ አልሞክርም ላጎበድድ ዝና እንደሱ ሲያምረኝ አልሞክርም ላጎበድድ ዝና እንደሱ ሲያምረኝ ይመቸው አሌክስ ይመቸው ማርያምን ጋይስ ናቲ ማረኝ ሲዛዛት ቢውልም እንኳን የፈልፈላ መዓት ይዘገያል እንጂ ወትሮ ማህያ ይፈናል። ማነ ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል። ሰው አይደለ እንዴ? ይኸው ተመልከት። አቤት ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። ይሄም እየሞከርኩኝ ነው። ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። ሰይፈ ይመቸኛል። በነገራችን ላይ በጣም ጸዴ ኮሜዲያን ነው። ስማ እንጂ አቤት። ቆይ ሽሸን ተጨርስ። ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ እኮ ነው። ተሬን ወጣላችሁ ተሬን ወጣላችሁ እንኳን ደስ አላችሁ። አይፎን አንሸልምም ሙዚቃ ግን ሸለምናችሁ። ተሬን ኦኬ ጋይስ ለአሌክስ ነው ጋይስ እነ ጄ ካፕቴን ለአሌክስ ዲስ መሰለኝ። ደስ አላችሁ አይፎን አንሸልምም ትሬንድ ወጣላችሁ እንኳን ደስ አላችሁ። አይፎን አንሸልምም ሙዚቃ ግን ሸለምናችሁ። አሌክስ አይታችሁታል። ትሬንድ በሚውዚክ ሳውንድ ተጠቅሞ ለሰራ ቲክታከር ምናምን አይፎን ሸልማለሁ ብሎ የሆነ ሚመር ነው የበላው። ኮልሚ ደብተራ ወይ ምናምን ይመስለኛል። እና ለዛ ይመስለኛል ኤዲስ ይመቻችሁ። እኛ በቃ ለቤቱ አወጣው ሲጨርሱ ግን አሁን ሞቷል ንጉሱ። ንግዋ በዚሜ ዲስትራክ ሁለት ፀጉር ረብቅለው እንኳን ቢተበትቡ አልቻሉንም ጠንቁለው። ራፐርን ያላቅም የሚባል አለማየው እኩያው ዝም ብሎት ታናሹ የሚያስጨንቀው ንግዋ ያረፈ ዳራዳ ቤሎ ዋልሸዋ ፈራው የገባው ፈንጆ ረዳ ለመውጣት ግን ጨነቀው። በአሁኑ ሰዓት አይገርማችሁም ጋይስ? በአሁኑ ሰዓት ዲስ እየተደራረጉ ያሉት አብዛኞቹ ዘጠናዎቹ ጋር የነበሩ ራፐሮች ናቸው። ቴዲዮ እንኳን ዘፈን አላወጣም፣ ያወጣል ብለን እንጠብቃለን። ቴዲዮ፣ ልጅ ሚካኤል፣ ኤምሲ ሳምረኝ፣ ከዛ ማን ነው ያው አሌክስ ንጉስ እና ይገርማላ ማርያምን አብዛኛውን ጊዜ ውጭ ሀገር ራሱ ስታዩ ያንግ የሆኑ ራፐሮች ናቸው ዲስ ውስጥ የሚገቡት። ወር ደግሞ አሁን ትልልቆቹ እነ ስኖፕ ዶግ ምናምን ካያችኋቸው ያን ያንግ እያሉ ምናምን ዲስ ይደራረጉ ነበር የተለያዩ አርቲስቶች ጋር ራፐሮች ጋር። አሁን እንትን ካሉ በኋላ ግን ካደጉ በኋላ ትንቁታላችሁ። ዲስ መደራረግ በነገራችን ላይ ወጣትነቱ ምናምን ስላለ እኔ እንትን ነኝ እንደዚህ ነኝ ምናምን ነው እንጂ ሌላ ምንም ፋይዳ የለውም። እና እነ ልጅ ሚካኤል እኔ ምን እንዳሰቡ እኔ እንጃ። ጋይስ ይሄ ቲክቶከር በጣም ነው የሚመቸኝ ጋይስ፣ በደንብ አዳምጥ። ማን ነው? አብነት BALA በጣም ይመቸው። ማርያምን የሚሰራቸው ፍሪስታይሎች በጣም ጸዴ ናቸው። አዳምጡት ገብታችሁ። ስቃይልሽም ወይ ስምሽ ካፌ መቼ ጠፍቶ ሳላይሽ የዋልኩት ቀን መምከላይ በርትቶ ደህና ነኝ ልበል እንጂ ደህና መሆንስ እንጃ። አስከፋውሽም መሰል ምልላክ ለምጃ ፍርድ ማቅለያ አላቀር ነገር ልቤ ተከፍቶ አይታይ ነገር ከስቶ ባየሽው ያካሌን ነገር የናፍቆት ምስክር በሆነ ነበር
መውጣት መውረድ ነጋችን እንዲቃና በቀና በቶሎ ጠቅልዬሽ መግባት አስብና በጠና ለኛው ብዬ ጊዜ እንዲያጠር ጊዜ ባጣ ብቀጣ ባየሽኝ ካንቺ ውጪ ደስታ ከፊቴ እንደታጣ ጠዋት ማታ ስላንቺ አስባለሁ እንደ እንትኖች አይሻልም ጋይስ ራፐሮች ማርያምን ከልጅ ሚካኤል ሙሉ አልበም ይሄ ፍሪስታይል አይሻልም እንደ ራፕ ካየ ነው ማለት ነው ልጅ ሚካኤል በነገራችን ላይ ባህላዊ ራፐር ነው ጋይስ ራፐር አይደለም ሂፕ ሆፕ ራፐር መባል አይችልም ልጅ ሚካኤል ይሄ ፍሪስታይል ማለት ነው ጀስት ፍሪስታይል ነው በደንብ እንትን ማስተር ያልተደረገ ምናምን እና ግጥሙ ከልጅ ሚካኤል አዲሱ ከለቀቀው ምንድነው የሚላ አዲሱ አልበሙ ብቻ አዲስ ከለቀቀው አልበሙ ይሄ 100% ይሻለኛል ለኔ እናንተ ሐሳባችሁ ኮሜንት ላይ ጻፉልኝ ታምራለሁ እንዳታውቂብኝ ብዬ ባብተሽ እንዳታባቢኝ በሩቅ አይሻለሁ ደህና ነኝ ብትይ ደህና ለመሆንሽን ከድምፅሽ አውቃለሁ እና አረ ሰበሰቡ ቤቴ እና መሪያ አረኩ ገንዘብ ላኩልኝ እንድረጋጋ ገንዘብ ላኩልኝ ጋይስ ሰክሯል ኪዳ ፎርኬ በጣም ሰክሯል ጥንብዝ በሰከረ ለምን ላይቭ ትገባለህ ኪዳ ይሄን ነው ባለፈው ቪዲዮም የነገርኩህ ይሄን ነው ኢሜጅህን ያበላሻል እንደዚህ አይነት ነገር ሃይሁነ ላይቭ አትግባ ሃይሁነ ላይቭ ስትገባ የምታደርገውን ነገር አታውቅም በባለፈው ቪዲዮ ነግሬያለሁ ባይ ዘ ዌይ ጋይስ አይሰማም ልጁ አይስልም እና ያለረጋጋም ገንዘብ ተልኩልኛል ያለክልኝ ገንዘብ ላኩልኝስ በጣም ብዙ ጊዜ በቃ ጆን ዳንኤል ለምንድነው እንደዚህ ያደረገኝ 24 hours later ምንድነው እኔ ገባሁና በዚህ ቆለፍኩ ማለት ነው በሩ እንደዚህ ቆለፍኩበት ኦኬ what ጋይስ ዮኒ ማኛ ይገርማችሁም ዮኒ ማኛ እንደዚህ ደቅ ብላ ምናምን ፍርድ ቤት ነው ገብታችኋል የቲክቶክ ላይቭ እንግዲህ ፍርድ ቤት ነው መሆኑ ነው ደቅ ብላ ዮኒ ማኛ እሺ ምን ተፈጥሮ ነው ምናምን ትላለች ዮኒ ማኛ ውጭ ሀገር ነው ያለው ምን ያደርግልሻል ለሱ የምታስረጅው ዮኒ ማኛ እኮ እናውቀዋለን ያኔ ጆን ዳንኤል እኮ ሲታሰር ምን እንዳደረገው እኮ እናውቀዋለን ያኔ በለው ብሎ እኮ አሳስሮ በቀጣይ ቀን ጆን ዳንኤል ከታሰረ በኋላ መጥቶ ምን አለ የራሱ ጥፋት ነው ሲጀመር አየር መንገድ እኮ ትክክል ነው ምናምን ብሎ የተናገረውና ለዮኒ ማኛ የምታስረጅው ምን እንዲፈጥርልሽ ነው ከዚህ እኮ ፌክ መሆኑን ታውቃላችሁ ጋይስ ቢያንስ የምትናገረው ሰው እኮ ዮኒ ማኛ መሆን አልነበረበትም እዚህ ጋር የሆነ ደና ሰው ስለ ፍርድ የሚያክሰው ምናምን ነው መሆን ያለበት ዮኒ ማኛ ታወራለሽ እንዴ ፌክ መሆኑ በዚህ ያስታውቃል እዚህ ጋር ተቀምጦ ደግሞ የሚያይ ሰው በእርግጠኝነት ከ10 ሰው በላይ ይኖራል እዚህ ላይቭ ላይ ጋይስ እኔ ምን እንደምታስቡ እንጃ ይሄንን እውነት ነው ብላችሁ ያሰባችሁ ሰዎች ፈጣሪ ይርዳችሁ ሌላ ምንም አላላችሁ እዛ ያለ እዛኛው ቤት ያለ ከዛ እሱ መስቶት ሲመታው ያ መስቶት እዚህ ጋር ረፈበት ከሸይ አስቲ ማርያም በስባ ደግሞ የተጠቀመችውን እንትን አይታችኋል ጋይስ የተጠቀመችውን ምክንያት ወረወረብኝና መስታየት ምናምን እዚህ ጋር ለዛ ነው የቆረጣት ጭራሽ መቷት አይደለም መስታየት ወርውሮ ምናምን ነው የቆረጣት መስቶት እዚህ ጋር ረፈብኝ ትከሻይ ጃኒ ነውረኛ ናት በጣም ሳክስ ፕሮ ማክስ ማርያምን ሳክስ ፕሮ ማክስ እንዴ እንደዚህ አይነት ሳክስ አለ ጃኒ ቢያንስ እንኳን ቀረብ ብታረጊው ምናለ እንደዚህ ወርሮብኝ መስታወት ቆረጠኝ ምናምን እና ጥያቄ ውስጥ ገባ አሌክስ ንጉስ በለቀቀው አጭር አውዲዮ ፋፈን ይበቃሃል ብሎታል ኳኳ የሚለው ሚውዚክ ይሄ ነው ሪያክት አደርግበታለሁ በዜማዬና በኳኳ መካከል ያለውን የቃላት ጦርነት ዛሬ ማታ መጨረሻ ምዕራፉን ያገኛል የዚህን አዲስ ቢፍ ዝርዝር ላቀርብላችሁ መጥቻለሁ አሌክስ ንጉስ በዚህ አጭር አውዲዮ ውስጥ ልጅ ሚካኤልን በቀጥታ ነቅፉታል አንተ በአንድ የድሮ ዘፈን ብቻ ነው የምትመካው ያ ደግሞ አሁን ይበቃሃል በማለት ለዜማዬ ከባድ አጸፋ መልሶለታል አሌክስ ፋፍን ስታክ ሆነሃል እያለው ነው አዲሱ ዘፈን ኳኳ ይባላል አሌክስ ንጉስ ይህንን ስራ የለቀቀው ንግስናውን ለማስመለስና ፋፍ ላነሳቸው ጥያቄዎች መልስ ለመስጠት እንደሆነ ግልጽ ነው ሙሉ ዘፈኑ ሲለቀቅ የኢትዮጵያ ሂፕ ሆፕ እንደሚናወጥ ጥርጥር የለውም አሁን አራዳ ላራዳ የሚለውን ሙዚቃ ከ19 ዓመት በፊት የተሰራ ሙዚቃ አለ ቢቱን
ከዛች ላይ ነው እሷንም ወይ ያላት ማለት ነውና አላሰማችሁ ልጅ ሚካኤል በነገራችን ላይ ሌላም እንደዚህ አይነት ቪዲዮ አይቻለሁ። በጣም ብዙ ቢት ተሰርቋል። የሆነ ምን ዘፈን ነው የሆነ ዘፈን ላይ ብቻ ቲክታክ ላይ እዩትና የሆነ ዘፈን አለ ተመሳሳይ ቢት 30 ምናምን ቪው ያለው ዩቲዩብ ላይ ነው ያገኘው እና 30 ምናምን ቪው ነው ያለው ያ ዩቲዩብ ቪዲዮ እና የዛን ልጅ ቢት ማንንም አያገኝብኝም ምናምን ብሎ ነው እሱ ያስበውና የሆነ ልጅ አግኝቶበት ቲክታክ ላይ ለቆታል እና እሱን እዩት። ማርያምን ገብታችሁ ተመሳሳይ ቢት በቃ ሙሉ ቢቱን እዛ ጋር ነው የወሰደው። ይሄ እንዲሁም የዲሱ መሰለኝ የዲስትራኩ መሰለኝ ዜማዬ የሚለው ይሄ ምን አድርግ ነው የሚልኝ ምናምን የሚለው መሰለኝ ያንን የተሰረቀ ቢት ነው የራሱ ቢት አይደለም። ጭራሽ በተሰረቀ ቢት ነው ዲስትራክ ያወጣ ልጅ ሚካኤል ምን ይሻላል? አሁን አንተ ራፐር ነህ። Sorry, like the comments are lit. Thanks, man. I appreciate you. Let's go. አራዳም ተሰርቋል ማለት ነው ቢቱ። አሁን ቀስ እያለ እኮ ነው የሚወጣው ጉድ ቀስ እያለ ነው የሚወጣው። ስለዚህ ሌሎች ትራኮችም ተሰርቆ ሊሆን ይችላል። ሁላችሁም ፈልጉ ዩቲዩብ ላይ የልጅ ሚካኤልን ዘፈን እያዳመጣችሁ ሌሎች እንትኖችን ፈልጉ። ታላላ አንድ ልጨምርላችሁ የሺ የሚለው ትራክ ማለት ነው ከአዲሱ አልበም ቢቱ የተወሰደው ከፍሬንች ሞንታና አንፎርጌተብል ከሚለው ሙዚቃ ነው። እሱንም በማስረጃ ነው አሁን አሳያችኋለሁ። ያው ፍሬንች ሞንታና በጥሬው ደግሞ ኖ ጋይስ ይሄ ትክክል አይመስለኝም። አንፎርጌተብልን በደንብ እናውቀዋለን፣ አይመሳሰልም ጭራሽ። እስኪ ኖ የሆነ የሚመሳሰል ነገር አላቸው እንትኑ ምናምን ግን ኖ አይደለም። ፍሬንች ሞንታና በጥሬው ደግሞ ይሄ እንኳን አይደለም ያስማማል ጋይስ። ሞጣ ትግርኛ ትሰማለህ? አዎ በደንብ ነው የምሰማው። ከግዕዝ አለም እንደ ቀላቅላችሁ ከየመን አምጥተናችሁ የቀን ሰራተኞች አጋልጥማ እኔ የተናገርኩት ፋክቱን ነው። ትግሬን የሚያገባ አማራ ባገኝ ይኸውልህ ይተን ቆርጬ በሚጥሚጣ አለማበዳ እንግማፍን ደረሰት ገለናምከት በእውነት ቀጥል ዳትካም ቀጥል። ኦኬ ሞጣ እኔ ልቀጥልና ከዛ ጅወይ ይቀጥላል። አሁን እኔ የምነግርህ ማለት ነው ሞጣ ጡት አንቆርጥም እኛ መግደል በስናይፈር ወይ ደግሞ አንተ እዚህ ጋር መነጽር ያርክበት ላይ ያለ እዚህ ላይ ይሄ ነው የትግሬ ሀሳብ ትክክል ነው የሚናገረው። ይሄን ለምጥይት መታ አማራን ከዚህ በኋላ እዚህ ጋር ነው የምመታው እያለ ነው። አማራ ፋኖ ትግሬን ተሸክሞ ይዞራል። አንተ አህያ እና ከተማራ ጋዜጣ ቪዲዮአችን ይሄንን ይመስል ነበረ። ፈታ ዘና ብላችኋል ብዬ አስባለሁ። ፈታ ካላችሁ ደግሞ ላይክ እንዳይረሳ፣ እንዲሁም አዲስ ከሆናችሁ ለዚህ ቻናል ሰብስክራይብ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።